ጉድ ሰረኝ። እግዚአብሔርን የምሬ ነው። በጣም ከፍቶኛል። መኖር ፈልጋለሁ ግን በቃ መኖር ራሱ በጣም እያስጠላኝ ነው። በቃ በጣም እየለፋው ነው። ማንም እሷ በቃ አላታው ወይ እሷ ከውጭ ሀገር ስለመጣች ምናምን ሊሆን ይችላል። አሁን ምንም የለኝም። የምሬ ነው። በጣም መኖር እየከበደኝ ነው ራሱ ይሄን ነገር እሱ ከጎን ያለ ብዬ ነው ብዙ ነገር ለማሳለፍ እየሞከርክ የነበረው፣ ግን በቃ አቅቶኛል። የምሬ ነው። በጣም ሰልችቶኛል። ነገሮች ከአቅሜ በላይ እየሆነ ነው። የምሬ ነው እና ጉድ ሰረኝ። በጣም ከፍቶኛል። አሁን የሌላችሁ የምፈልገው በአጭሩ ናቲ እዛና እዚህ ሲሆን ምን አይነት እንትን እንዳለው ለኔ ላሳያችሁ ነው። እነ ማሚ ፊትም እሷ ጋርም ሲሆን እሷ እንደሚወዳት አክት ወይ ከእሷ ጋር የሆነ ነገር እንዳለው አክት ሊያደርግ ይችላል። አዎ እሷ ከውጭ ሀገር ነው የመጣችው፣ ብር አላት ምናምን። እኔ ምንም የለኝም እና እኔን በጣም እንደሚወደኝ እርግጠኛ ነኝ። እኔ ጋር ሲሆንና ሌሎች ሰው ጋር ሲሆን አንድ አይነት አይደለም ባህሪ የሚያሳየው። እኔ ጋር ሲሆን ሌላ ነው እና ይሄ የእሱ ቤት ነው። ቀኑ ሙሉ እየመጥመጥሽ እየጠበኩት ነው። ሌላ ቁልፍ አለኝ እኔም የዚህኛው ቤት ማለቴ ነው። የዚህን ያህል አብረን በጣም እንትን ነበር፣ አልተጋባንም እንጂ የኔም የእሱ የሚባል ነገር አልነበረም በህይወታችን ውስጥ እና ይሄ ሁላ ነገር ከየት መጥቶ እኔ ላይ እንደዚህ እንደሆነ አላውቅም ግን ባጭሩ ናቲ ምን አይነት ሰው እንደሆነ እኔ ጋር ሲሆንና እዛ ሲሆን ምን ያህል እንደሚያስመስል ለኔ እንደሚወደኝ እርግጠኛ ነኝ። እና እሱን ደግሞ አሳያቸዋለሁ። አሁን የምታዩት ይሆናል ማለት ነው። እየመጣ ነው። እስቲ እንጠብቀውና እናያለን። ያው ሴቶች ታውቃላችሁ ምን ያህል እንደምወደው እኔም በጣም ወደዋለሁ እና በጣም እተማመንበት ነበረ። በጣም ከመውደድ የተነሳ ነው። ታውቃላችሁ ሴት ልጅ ሆናችሁ ሳትጋቡ ምንም እርግጠኛ ሳትሆኑ ማርገዝ ደረጃ የደረስኩት በጣም እተማመንበት ነበረ። በጣም ወደውም በጣም እተማመንበት ነበረ። ማንም ሰው ባይኖረኝ እሱን እንደ ቤተሰቤም እንደ ሁሉም ነገር ነበረ ማስበው እና በቃ በጣም ከፍቶኛል። የምሬ ነው። አልቻልኩም። እንዴት ምን ማድረግ እንዳለብኝ እራሱ አልቻልኩም። የምሬ ነው። እና የመጣ ነው እሱ አያውቅም። ምንም ያውቀው ታሪክ የለም። እኔም ያለው ነገር እውነታውን ለእናንተ እነሱ ፊትና እኔ ፊት ሲሆን እንዴት እንደሚሆን ላሳያችሁ ነው እውነታውን። እና ካሜራ ደብቄ ነው ያለሁት። አያውቅም። ያለውን ነገር ትከታተላላችሁ እናንተ ምን አይነት ሰው እንደሆነና እነሱ ፊትና እኔ ጋር ሲሆን ምን አይነት ሪያክሽን እንዳለው አሳያችኋለሁ። ታውቃላችሁ ከዚህ በፊትም ራሴን ላጠፋ ሞክሬ ነበረ። አብዛኞቻችሁ የምታውቁት ሊሆን ይችላል ግን ከዛ ሁላ ስሜት ወጥቼ አሁን ተቋቁሜ ለመኖር የሞከርኩት ያለው ራሱ ናቲ ህይወቴ ውስጥ ስላለ ነው። እና አሁን ምን እንደማደርግ ራሱ አላውቅም። በቃ አሁን በተደጋጋሚ ያሰብኩት ያለው እሱን ነገር ነው። በቃ የመጣልኝ ያለው ራስ ማጥፋት ነው ጭንቅላቴ ውስጥ። ለምን እንደሆነ አላውቅም። የምሬን ነው። እና በጣም እያስጠላኝ ነው መኖር። በቃ ያኔ ከዛ ስሜት ውስጥ የወጣው ከወጥቼ የኖርኩት ራሱ ናቲ ስላለ ነው። ልጄም ህይወቴ ውስጥ ሲመጣ ደስ ብሎኝ የተቀበልኩት። ምክንያቱም ልጄ ስላለ ወደፊት ህይወት ይሆነኛል። በቃ ይሄ ተስፋ መቁረጥ ስሜት ውስጥ ያስወጣኛል ብዬ ነበር ያሰብኩት። እና በቃ ነገሮች እኔ እንደምፈልገው እየሆኑልኝ አይደለም። በቃ በጣም እያስጠላኝ ነው መኖር። በጣም እየከበደኝ ነው። ምን ማድረግ እንዳለብኝ ምንም አላውቅም። እና ቤተሰብ ለመኖር በጣም እየታገልኩ ነው። የምሬን ነው። በጣም ከብዶኛል ከምነግራችሁ በላይ። ምን ማድረግ እንዳለብኝ እራሱ አላውቅም። በቃ ናቲ ሲመጣ እውነታውን ታዩታላችሁ። መጥቷል። ሰላም ሰርፕራይዝ። እንዴት ነህ? ምን እየሰራሽ ነው? እንደናና ነው እንጂ ምን እየሰራሽ ነው ማለት ምን ነው? ማለት አላወሰልሽም እኮ ነሽ እንዴ? ምን ችግር አለው? ሁሌ የምለብሰው ልብስ ለበስኩ። አይ ከሰው ጋር መጥቼ ቢሆን እሱ ነገር እንደዚህ አይነት አላወሰልሽሽ ማለት ነው። ምን ችግር አለው? ሲጀመር እንዴት መጣሽ? ታዋለ ነው የለበስኩት። ለሰው ነው የለበስኩት። አይ አልነገርሽኝም። ሰላም ናሽ ነው ብትበላው ነው ስለመቀመጥ አይደለም። ምንድነው እየሰራሽ ያልሽው? ቤት ምንድነው የሰራሁት? ያማል እንዴ? ያማል ማለት ምን ሰራው?
አሁን አትነዛነሽ። እኔ ደግሞ ነው የመጣሁት። ምንድን ነው እና ቢቀር ምን አይነት አለባበስ ለብሰሽ ነው የቆመሽው? አሃ ሁሌ ለብስላለባበስ ነው። ምንድን ነው እንደ አዲስ እና አይነት አለባበስ ነው የምትለኝ? ሲጀመር በዚህ ሰዓት ምን ትሰሪያለሽ እዚህ ቤት? ምን ችግር አለው? ቤት ያለ ያምሻል እንዴ? ለምን እንደሚያመኝ ራሴ ማን ቤቴ እኮ ነኝ። ምን ነው? አይ እሺ ቢያንስ ልብሱን ቀይሪ። ለምን ቀይራለሁ? ሁሌ እንደዚህ ስለብስ ሁሌ ነው ችግር አለ? አይ አሳሳቸው ልብስ ነው ይሄ ነው። ለምን ተሳሳታለህ? ምንም ነገር ከሌለ አይ እንደዛ ሳይሆን ምናልባት እሺ ከሰው ጋር ከጓደኞቼ ጋር ትችላለህ። ቢንቶ ታዲያ ምን አደረኩኝ? እንዳንተ እኮ ነው የለበስኩት። ጓደኛ እኮ ነሽ። አሃ ምን ስለነገራው እንደዚህ አይነት ነው ስልኩ ናሽ ተቀመጥኩ እኮ ሰላም አኩ ተቀመጥኩ ጋር ሲጀመር እንዴት መጣሽ እንጂ እንደዛ እንትን እያልሽ ነበር። ምን አገባኝ? ምንም ቢፈጠር አይመለከተኝም። ምን አንተ ወዳህ ታውቃለህ። እና እኔ ስለወደድሽ ነው እንደዛ ስትዝችብኝ ነበር። ምንም አልዛትኩም እኮ ማሪ። ምን አደረኩኝ? ምንም አላደረኩም እኮ። ይኸውላ ነገር እኮ የመጣብኝ አንተ ነህ እኮ እንጂ እኔ አይደለሁም። ምንድን ነው ያመጣው? እኔ ምን አደረኩኝ? እሺ አሁን ምንድን ነው? እሺ እኔ ነኝ ሌላ ሴት አንተ ሌላ ወንድ ደርቤያለሁ። ይኸውልሽ አሁን አንደኛ መሽቷል። በዚህ ሰዓት እኔ አንተ ሌላ ወንድ ደርቤያለሁ። ስለመደራረብ ነው የምታወራው። ምን እያደረክ ነው ታዲያ? አንተ ያደረከው እኔ ያለው እኮ ሌላ ሴት አስመጥተሃል። ኧረ ለሄደ እሱንም ይቅር ብዬ እኔ ነኝ እዚህ ቤት የተገኘሁት። እሱንም ተይ በቃ እኮ እኔ ነኝ ነገሮች ይቅር እያልኩ ያለሁት። ይቅር ብዬ አንተ ጋር የመጣሁት እኮ እኔ ነኝ። እሺ አሁን ሰላም ለዚህ ነው እኮ ና እሺ ና አዲጋ አንቺ እሺ ምን ሆነሻል ዛሬ? ምንም እኮ የምንደና ነኝ። ምን አስበሽ ነው? ንዴት ስለተውኩ ነው። ምን ነው ደስ በጣም ኖርማል ሆነሻል። በትክክል እኮ ምን ነው ደስቶኛል። ናቲ ደከመኝ። እግዚአብሔርን ራሴን እንዳላጣ እየፈራሁ እንደዚህ ለብሰሽ ምናምን ለምን ራሴን እንዳላጣ እየፈራሁ ነው። አሁን ብሞት ባካተ ብሞትብስ ናሽልከውና እኔ ደክሞኛል። በእናትሽ አሁን እኮ እዚሁ ከተቀመጥኩ እኮ አይበቃኝም እንዴ? ሰላም ናሽ እዚህ ጋር እንዴ? ናና እዚህ ጋር ነው። ቆይ ተረጋጊ እስኪ መጀመሪያ። ለምንድን ነው የመጣሽው? ሰላም እንዴ? ና እዚህ ጋር እናውራ እያልኩ እኮ ነው። አትጨቃጨቀኝ። እኔ ሰላም ለማውራት ነው የመጣሁት። አንተ ያበላሽውን ነገር ለማስተካከል እንደዚህ ለብሰሽ ነው? እኔ ኖርማል እንደዚህ ነው የምለብሰው እኮ ሁሌም። ላንተ ምን ችግር አለው እንዴ? አዲስ ነገር አደረከው እኮ ሁሌ እንደዚህ አንዴ ብለብስልክ እንደዚህ ስለብሰው ይስቀጥቶ አይደለም እንታለበት እንዴ? እና ወደ የዛን ሰዓት ነው። አሁን እኮ ባለንበት ሁኔታ እንደዚህ አይነት አለባበስ ለብሰሽ ለማሳሳት ነው መስሎ። ለምን ተፈጠረው? ነው አይ ሰላም ምን ተፈጠረው? ምንም ተፈጥሮ አይደለም እኮ። አሁንም ቢሆን እኮ አንተ ነው የበደልከኝ። እኔንም እኮ አላረኩም። ሰላም እሺ፣ ምንድነው ሀሳብክ? እሺ ምንድነው? ናሽ ያነጨቃጭቅ ምንድነው ተቃጨቅ? የምሬ ነው። በጣም ሌላ ሰው እየሆንሽብኝ ነው። ታውቁሻለሽ። እሺ ልምጣ ና አልገባኝም። ሰላም ቆይ እሺ ተረጋጊ። ምንድን ነው ኮብ ያወዛገብሽኝ ነው? ሰላም እሺ ስልኬ ላይ አትቀመጪ። ተነሽ። አንቺ ልጅ ራቁትሽን ነሽ። ሰላም እራስ እኮ ነው የገዛልኝ። እንግዲህ ለምን ነው እንደዚህ ነው ያለው? እሺ ቤት ውስጥ ሌላ ሰው አለ? ማንኛውም ይችላል ማለት ሌላ ሰው አለ እኮ። እሺ እኔ ቼክ አድርጌ ልምጣ። ቼክ አድርጌ ልምጣ እኮ ችግር የለውም። ቼክ አድርጌ ልምጣ። እንደ ቤት ውስጥ ሰው ሳይል ማለት ነው። እና ምን አስበሽ ነው የመጣሽው? እንደውም እንግዲህ ማለት ነው እንደዚህ አይደለም የሚያሰቡት እንደዚህ አይደለም የሚያሰቡት። እሺ ምንድን ነው ያሰብሽው? ነው ቆይሽ ተረጋጋ። ሰላም እሺ፣ እሺ ስሚ፣ ምንድን ነው የፈለግሽው? እፈልጋለሁ አንተ እኮ እሺ፣ ተቀመጭ። አንተ ነው የምፈልገው። ከመጭ ወን ፈልጋለሁ። ሰላም ምንድን ነው? እኔ ማለት ነው። እሺ አርፈሽ ተቀመጭ። ቆይ እኮ እሺ፣ ነገር እሺ፣ በትክክል ተቀመጭ። ነገር ማለት ነው። ይቅር ብዬ አንተ ጋር መጥቻለሁ። እሺ ተቀመጭ። ሰቢ እኮ እሺ፣
እሺ እኔም ናፍቀሽኛል አልኩሽ እኮ። አይ ነው ሳትነግሪኝ ቤት ድረስ መተሽ እንደዚህ ስትሆኝ ገርሞኝ ነው። ሰላም ተረጋግሽ። ከዛ ሰው ጋር ግንኙነት ምናምን ጀመረሽ ከሆነ ያው ማለት እንዴት ነው ያንተ ልጅ ወደ እያደረገ ሰው ጋር ነው? እሱ እንኳን በጣም ተሻለ እንዴ? ይሄ ማለት ነው እንዴ? አመጣትሻል አብዝሽ ምናምን አቋምሽ እንደዛ ነው ይመስላል። ናፈቀኝ እንዴ? ባዲ ናፈቀኝ ፍቅሬ ናፈቀኝ።